የመጀመሪያው ስኳር አለብኝና አሁን አልቆማለኝ ምን ይሻለኛል ነው። የብልት አለመቆም ችግር የስኳር የመጀመሪያ ምልክቱ ነው። ስኳር የብልት አለመቆም ችግር የሚያመጣው ነርቭ ላይና ደም ስር ላይ ችግር ማምጣት ከጀመረ በኋላ ነው እንጂ ልክ እንደጀመረ አይደለም። ለዛ ነው መጀመሪያ ቼክ ተደርጎ መጀመሪያ ከተያዘ እንደዚህ አይነት ይሄ ተጓዳኝ የሆኑ ኮምፕሊኬሽኖች ሳያመጣ እናገኘዋለን ማለት ነው። በስኳር ምክንያት የመጣ የብልት አለመቆም ችግር ይታከማል ወይ? አዎ ይታከማል። እንዳለው ችግር ነው። ግን የመጀመሪያ ስራችን ምንድነው? ስኳሩ መቆጣጠር ነው። ስለዚህ ለስኳር የሚሆን መድኃኒቶች አመጋገብ ዘይቤና እንቅስቃሴ እናስጀምራቸዋለን። ከዛ ስኳሩን ኮንትሮል ማድረግ ከጀመርን በኋላ የመጀመሪያ ደረጃ በኪኒን ወይም በሁለተኛ ደረጃ በፒአርፒ ደም ስርና ጡንቻ ላይ ያሉትን ችግሮች እናስተካክልላቸዋለን ማለት ነው። ሁለተኛ ድሮ በአንድ ቀን 3 ጊዜ አደርጋለሁ፣ አሁን ግን 1 ጊዜ ብቻ ነው። ምን ይሻለኛል? አንድ ወንድ የመጀመሪያ ዙር ግንኙነት ከጨረሰ በኋላ ለሁለተኛ ዙር ዝግጁ የሚሆንበት ታይም ሪፍራክተሪ ፔሪድ እንለዋለን። ይህ ሰዓት ከምንም ነገር በላይ ማለት ነው በእድሜ ይወስነዋል። 20 ዓመታችሁ ላይ ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት ማለት ነው 50 ዓመታችሁ ላይ ታገኙታላችሁ ማለት አይደለም። እድሜ በጨመረ ቁጥር እየረዘመ የሚመጣ ነገር ነው። ሁለተኛ ዙር እንድትቀጥሉ ሞራል የሚሰጣችሁ አይነት የግንኙነት ድባብ አለ ወይ የሚባለው ጥያቄ መመለስ አለበት። ከምንም ነገር በላይ ደግሞ ላይፍ ስታይል የሚባል ነገር አለ። ለሁለተኛ ዙር ዝግጁ የሚሆን ወንድ ብዙ ጊዜ እንቅስቃሴ የሚያደርግ፣ አመጋገቡ ትክክል የሆነ፣ እንቅልፍ በትክክል የሚተኛ እና ስትረሱን በትክክል ማኔጅ የሚያደርግ፣ ሲጋራ ከማጨስ፣ መጠጥ ከመጠጣት፣ ጫት ከመቃም የተቆጠበ የሆነ ሰዎች ናቸው። ስለዚህ እንደዚህ አይነት ችግሮች ላይፍ ስታይላችሁ ላይ ካለ እነሱን በማስተካከል መሞከር አለባችሁ። ካልሆነ ግን መታችሁ ሆርሞናችሁን ቼክ አድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። ሶስተኛ 2 ዓመት ሆነኝ ሴክስ ካረኩኝ ፍላጎቴ ቀነሰ። ለምንድን ነው? የፍላጎት ማነስ አለብህ ለማለት ቅጽበታዊ የሆነ ነገር ሳይሆን በደረጃ እየቀነሰ የሚመጣና ለ6 ወር የሚቆይ መሆን አለበት። የፍላጎት ማነስ በ2 ምክንያቶች ሊመጣ ይችላል። በመጀመሪያ በሆርሞን ምክንያት ነው። ሁለተኛ ደግሞ በጭንቀትና በስራ ብዛት እና በሌሎች ስነልቦናዊ የሆኑ ነገሮች ናቸው። ስነልቦናዊ ሊያስጨነቃችሁ ወይም ያደከማችሁ ነገር ሲስተካከል የሚስተካከል ነገር ነው የሚሆነው። ግን ሆርሞናል ከሆነ በተለይ ደግሞ ቴስቶስትሮናችሁ ካነሰ፣ ቫይታሚን ዲያችሁ ካነሰ፣ ፕሮላክቲን የሚባለው ሆርሞን ከፍ ካለና የእንቅርት ሆርሞናችሁ በተለያየ ምክንያት ከተዛባ የፍላጎት ማነስ ምልክት ሊሆን ይችላል። እነሱን ደግሞ ሆርሞን ላይ ያለውን ችግር እንደ አግባብነቱ መርበረን ሕክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት። በተለያየ አጋጣሚ ስሜቴን ማስወጣት ለስንፈተ ወሲብ ያጋልጠኛል ወይ? ስሜት ማውጣት የምትለው ሲጋ መምታት ከሆነ አሁን ለስንፈተ ወሲብ ያጋልጣል። ሲጋ መምታት ብዙ ጊዜ ማድረግ ባይዘይ ማለት ነው እዛ አካባቢ ያሉት ነርቮችና ደም ስሮች እንዲጎዱ ያደርጋል። ሆርሞን ያዛባል። ጭንቅላታችሁ ቶሎ መጨረስ ያስተምራችኋል። ስለዚህ ለስንፈተ ወሲብ፣ ለቶሎ መጨረስ፣ ለብልት አለመቆም ችግር ሊያጋልጣችሁ ይችላል። በተለይ ደግሞ በጣም ኤክሰሲቭሊ በየቀኑ የሚደረግ ከሆነ ከባድ አይነት ችግር ሊኖረው ይችላል ማለት ነው። በሴጋ ምክንያት የመጣ ስንፈተ ወሲብ መጀመሪያ መፍትሄው ሴጋ መምታቱን ማቆም ነው ማለት ነው። ስለዚህ አቁም። አሁንም ስንፈተ ወሲብ እያጋጠመ ከሆነ እንደ አግባብነቱ መርመረን ሕክምና ልናስጀምር። አራተኛ እኔ 5 ዓመት ሆነኝ ግንኙነት ካደረግኩኝ ጉዳት አለው ወይ? የለውም። 2 ነገሮችን እንደ መላምት ይናገራሉ። አንደኛ ግንኙነት አለማድረግ የብልት ማነስ ያመጣል ይላሉ። እሱ ትክክል አይደለም። የብልት ማነስ የሚመጣው ወደዛ አካባቢ ያሉ ጡንቻዎች በቂ የደም ዝውውር ካላገኙ ነው። በቂ የደም ዝውውር ደግሞ ለማግኘት ግንኙነት መደረግ ሳይሆን ጠዋት መቆም ነው ያለበት። ስለዚህ የብልት ማነስ የሚያመጣው ከግንኙነት መታቀም ሳይሆን ጠዋት የማይቆም ከሆነ የዛኔ በሌሊት ወደዛ የሚሄደው የደም ዝውውር በጣም ስለሚያንስ የብልት ማነስ ሊፈጠርባችሁ ይችላል ማለት ነው። ሁለተኛ ደግሞ ካንሰር ያስከትላል። በተለይ ደግሞ የፕሮስቴት ካንሰር ያስከትላል ነው። እሱ ትክክል አይደለም። የአሜሪካን ካንሰር ሶሳይቲ ለፕሮስቴት ካንሰር አጋላጭ ምክንያቶች ተብሎ ከግንኙነት መታቀብ የሚባለውን ነገር እንደ ምክንያት አድርጎ አላስቀመጠው። ራሱ ደግሞ ግንኙነት አለማድረግ ስንፈተ ወሲብ አያመጣም። ስንፈተ ወሲብ የሚያመጣው ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ፣ ሳይኮሎጂ ላይ ያሉ ችግሮች ናቸው። አግባብነታቸው መርምረን ሕክምና ልንሰጣችሁ እንችላለን። የብልቴን ጡንቻ በምን ላጠንክረው? ኬጌል ኤክሰርሳይዝ የሚባል ነገር መስራት መልመድ አለባችሁ። ኬጌል ኤክሰርሳይዝ ማለት ሽንት ልትሸኑ ስትሉ ስትቋጥሩ የምትይዟት ጡንቻ አለች አይደል? እሱን ያዝለቀቅ እያደረጋችሁ ጠዋት ለ2 ደቂቃ፣ ምሳ ሰዓት ለ2 ደቂቃ፣ ራት ሰዓት ለ2 ደቂቃ በፈለጋችሁበት ሰዓት ስራ እየሰራችሁ ሊሆን ይችላል። ልትሰሩት የምትችሉት ነገር ያ ነገር ብልት አካባቢ ያሉትን ጡንቻዎች እንዲያጠነክርና አንደኛ ብልት በትክክል እንዲቆም፣ ሁለተኛ ደግሞ ቶሎ መጨረሳችሁን ራሳችሁ መቆጣጠር የምትችሉበትን አቅም ሊመልስላችሁ ይችላል። ይህ ነገር ትንሽ ጊዜ ለቆየ የብልት አለመቆም ችግር ወይም ለቶሎ መጨረስ መፍትሄ ሊሆን ይችላል። ግን ስንፈተ ወሲባችሁ ደግሞ በጡንቻ ምክንያት ብቻ ያልመጣ ሊሆን ይችላል። የብልት አለመቆም ችግራችሁ በደም ስር፣ በሆርሞን፣ ቶሎ መጨረሳችሁ ደግሞ በነርቭና በሆርሞን የመጣ ነገር ሊሆን ይችላል። ስለዚህ እነሱ ደግሞ እንደ አግባብነታቸው ተመርምረው ሕክምና መስጠት አለብን እንጂ በኬጌል ኤክሰርሳይዝ ብቻ መስተካከል ላይሆን ይችላል። ማንኛውም ብልት ማሳደጊያ ስፖርት አለ ወይ? በተለያየ ምክንያት ጡንቻችሁ አቅም አንሶት ምናምን የተሸበሸበ ነገር ከሆነ ኬጌል ኤክሰርሳይዝ በመስራት ብልታችሁ የሚሸበሸበው ነገር ከፍ ሊል ይችላል። ግን
ቁመቱን የምትጨምሩበት ወይም ውፍረቱን የምትጨምሩበት ምንም አይነት ሕክምና፣ ስፖርት፣ መርፌ፣ ባህላዊ ሐኪም ምንም አይነት ነገር የለም። በየቦታው ነው ገንዘባችሁን እየተበላችሁ ያላችሁት ማለት ነው። ስለዚህ የብልት ማሳደጊያ ምንም ነገር የለም። ብልታችሁ ያለውን ሳይዝ በትክክል አክሴፕት ማድረግና መቀበል ብቻ ነው ያለባችሁ። መጠኑ አይደለም ችግሩ። በትክክል ይቆማል ወይ፣ ሰዓቱን ጠብቆ ይጨርሳል ወይ፣ ለሁለተኛ ዙር ዝግጁ ይሆናል ወይ፣ ጠዋት ይቆማል ወይ ነው። እነሱ ላይ ችግር ካለ መታችሁ መታከም ትችላላችሁ። በማንኛውም ስንፈት በፍቅር መሳሳም ስጀምር የዘር ፈሳሽ የሚፈሰውን እንዴት ነው ማቆም የምችለው? የምትሳሳሙበት ጊዜ ገና ለግንኙነት መነሳሳት ስትጀምሩ ቅድመ ፈሳሽ የሚባል ነገር አለ። ይህ ውሃ ከለር የሆነ ዋናው ፈሳሽ ከመፍሰሱ በፊት አንድ 30 ደቂቃ እስከ 1 ሰዓት ቀድሞ የሚፈስ ላሉት ዘር ፈሳሾች መንገድ የሚጠርግ ነገር ነው። አንዳንድ ጊዜ ደግሞ ዋናው ነጩ የዘር ፈሳሽ በመሳሳም ጊዜ የሚፈስባቸው ወንዶች አሉ። ይህ በጣም ከፍተኛ የሆነ ኃይለኛ የሆነ የቶሎ መጨረስ ችግር አለባችሁ ማለት እንችላለን። ግን ሁለተኛ ዙርም ግንኙነት ሞክራችሁ አሁንም ቶሎ መጨረስ ካለባችሁ ነው ሕክምና መውሰድ የምትችሉት። የመጀመሪያ ዙር ሁሉ ወንድ ነው ቶሎ የሚጨርሰው። የመጀመሪያ ዙር አንድ ወንድ 15 ሰከንድ ጨርሶ ማለት ነው። ሁለተኛ ዙር 15 ደቂቃ ሊቆይ ይችላል። የመጀመሪያ ዙር ብቻውን ቶሎ መጨረስ አለባችሁ አያስብላችሁም። ሁለተኛ ዙር ከ3 ደቂቃ በታች ወይም ከ1 ደቂቃ በታች እየጨረሳችሁ ከሆነ የዛኔ ሆርሞን ላይ ወይም ነርቭ ላይ ችግር አለ ማለት ነው። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። በግንኙነት ጊዜ ሚስታችሁ ቀደም ብላ እንድትጨርስላችሁ ከፈለጋችሁ ካልሲ አድርጉላት። ሴትና ወንድ እኩል አይጨርሱም። ብዙ ጊዜ ሴቶች ይዘገያሉ፣ ወንዶች ደግሞ ቀድሞ የሚጨርሱ። ግን ሴት ልጅ ቀደም ብላ እንድትጨርስ ወይም የምትጨርስበትን ሰዓት ልትቀንሱበት የምትችሉበት የተወሰኑ መንገዶችን ልንገራችሁ። አንደኛ እግሯ ላይ ካልሲ ማድረግ እግር አካባቢ ያለውን ብርድ የሚለውን ነገር እንዲቀንስላት ያደርጋል። እሱ ብዙ ጊዜ ሴቶችን ዴንጀር የሚመጣ ነገር ለጭንቅላታቸው እንዳለ የሚነግራቸው ነገር ነው። ዲስትራክሽን ሊፈጠርባቸው ይችላል። ሁለተኛ በግንኙነት ጊዜ ማዋራት ልመዱ። ጆሮዋ ስር ማንሾካሾክ፣ የተወሰኑ ነገሮችን መናገር። ቢከዝ በንግግር በጣም የግንኙነት የመጨረስ ነገሯና እርካታ የመድረሷ ነገር የመጨመር አይነት ነገር ስላለው። ሶስተኛ ደግሞ ነገሮችን አትቀያዩ። አንድ ቦታ ላይ የነካሃት የእርካታ ስሜቷ እየተነሳ ካየኸው እዛ ቦታ ላይ በዛው ፍጥነት፣ በዛው ፕሬዠር፣ በዛው ነገር ስትጨርስ ድረስ አድርሳት። አትቀያየር ነገሮች። እሷ ዘግይታ ስለጨረሰች አንተ ቶሎ መጨረስ አለብህ ማለት አይደለም። ኦኬ፣ ቶሎ መጨረስ 3 ደቂቃ ወይም 1 ደቂቃ በታች መሆን አለበት። የዛኔ ነርቭ ላይ ወይም ሆርሞን ላይ ያሉ ችግሮች ይኖራሉ። እነሱን መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። በየጊዜው አንድ አይነት የሆነ ግንኙነት ማድረግ ለስንፈተ ወሲብ ይዳርገናል ወይ? ወንዶች በተለይ ከትዳር በኋላ የግንኙነት ነገራቸው እየጣፈጠ ካልሆነ ወይም ደግሞ የተለያዩ ነገሮችን መሞከር ካልቻችሁ የመሰላቸት ነገር ሊመጣ ይችላል። 60% የሚሆኑ ስንፈተ ወሲቦች ስለ ልቦናዊ ናቸው። ወንዶች በግንኙነት ህይወታቸው አዳዲስ ነገሮችን መሞከር ማውራት ይፈልጋሉ። ስለዚህ ያንን ነገር በትዳር ውስጥ ማለማመድ መቻል አለብን። ካልሆነ ግንኙነት እየተሰላቸው የሚመጣ ነገር ነው። በተለይ ደግሞ ሁለተኛ ዙር ግንኙነት ከትዳር በኋላ የተለመደ ነገር አይደለም ዶክተር ምናምን ብሎ የሚለኝ ሰው ብዙ ነው። ኃላፊነቶች አሉ፣ ልጆች አሉ እና በዛ መቅጠን የሚመጣው ስትረስ የሚመጣው ድካም አለ። ግን የግንኙነት ድባቡን የመቀየር አይነት ፖቴንሻል ካላቸው ከባለቤታችሁ ተነጋግራችሁ ያንን ነገር ለማስተካከል ብዙ አይነት እድሎች አሉ። የተለያዩ ነገሮች ሞክሩ። አንተ እያስደሰትኩ ነው ወይ? አንቺ እያስደሰትኩሽ ነው ወይ? እንዴት አድርገው ሌላ ነገር እንሞክር፣ እስቲ ምን አይነት ነገር እንሞክር ብላችሁ ማውራትን እና ሌሎችን ነገሮችን ኤክስፔሪንስ ማድረግ፣ ቦታ መቀየር፣ ፖዚሽን መቀየር፣ ለግንኙነት የሚያነሳሳችሁን ነገር መቀየር፣ የምታወሩትን ነገር መቀየር። እንደዚህ አይነት ነገርን የግንኙነት ህይወትን እየጣፈጠ እንዳይሰለች የሚያደርገው ነገር ነው። ቢቀጥ ስነ ልቦናዊ የሆኑ ስንፈተ ወሲቦች ሊያመጣ ይችላል። ምንም ያክል ደግሞ ፖዚሽን ብትቀያየር፣ ምንም ያክል ነገሮችን ብታስተካከል ደግሞ ማይስተካከሉ ስንፈተ ወሲቦች አሉ። ባይተወይ እሱ በግንኙነት መሰላቸው ሳይሆን አካላዊ በሆኑ ነገሮች ነው የመጡት። ጠዋት ብልት ማይቆም ከሆነ፣ በየግንኙነቱ ቶሎ የምትጨርስ ከሆነ የዛኔ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ፣ ደም ስር ላይ ያሉ ችግሮች አሉ። መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።